በቃሉ ውስጥ እግዚአብሔር የሞተ ነገርን ያስነሳል። ስለዚህ እግዚአብሔር ኤልሻዳይ ነው። ዛሬም አንድ ነገር አመለክታችኋለሁ። ኢየሱስ የሕይወት ጌታ ነው። ኢየሱስ ዘላለማዊ ነው። ኢየሱስ ሕይወት፣ መንገድ፣ እውነት ነው። ወደ አብ የሚያደርሰን እሱ ነው። ይህን አንድና አንድ ወንጌል ያድናል። ከወንጌል ውጪ አይደለንም። ምድር ሰማይ የተፈጠረበት ቃል በዚህ ነው። ስለዚህ አሁን እኛንም ሰሙ ሰዎች ሻሎም እያልኩ ወደ ወንድሜ ምስክርነት በዚህ አብረን እናልፋለን። ኢየሱስ የእግዚአብሔር ልጅ ያድናል። አሜን። ወንድሜ ከየት መጣ? ምን ሆነልህ? የመጣሁት ከኮልፌ ቀራኒዮ ነው። የምሰራው የነበረው ሼፍ ነበር፣ ምግብ አብሳይ ነበርኩኝ። እናቴ በጸና ህመም ከክፍለ ሀገር መጣ። ያንን ስራ ትቼ ወደ እናቴ ሕክምና ገባሁኝ። ከዛ ከገባሁኝ በኋላ ሆስፒታል እናቴ 2 ሳምንት በጸና ህመም ታማ ቸግሬ የሚረዳኝ ብዙም አጥቼ ነበር። በዛን ጊዜ ያለኝም ሁሉ እስከ 200 ምናምን ሺህ ብር ጨርሼ እናቴን ብዙም መዳንም አልቻለችም ነበር። ከ2 ሳምንት በኋላ ውጡ አሉኝ። እሷም ተነፍሰው የነበረው ኦክሲጅን ነው። ነገር ግን ወደ ቤት ኦክሲጅን ግዙ ምናምን ሲሉኝ አቅም የለኝም አልኳቸው። ከዛ በኋላ እንውጣ ስትለኝ እሺ ብዬ ወጣሁኝ። ከዛ በኋላ ወደ ነብዩ ቸርች በአቅራቢያ ስለነበር ወደሱ ሄድኩኝ። ከሄድኩኝ በኋላ ልክ እንደገባሁኝ እግዚአብሔር ለሷና ለኔ ቸርነት አደረገ። እኔም ደግሞ ከዛ በኋላ የት ሐኪም ቤት ይመሩኛል፣ የት ሐኪም ቤት ይልኩኛል ብዬ ተጨናንቄ ነበር። አይምሮዬም ልክ አልነበረም። የአይምሮዬ ጭንቀት ገጠመኝ። ከዛ በኋላ ታች ቁጭ ብዬ እግዚአብሔር ሰው ሲጸልይልኝ ፌስታል ይዤ ስጸልይ ከአፍንጫና ከአፌ ደም የሚመስል ነገር ተቀላቅሎ ወጣ። እማማ መንሽን የሚሸጥ አስ ለምስክርነት እንገናኛለን። ሌላስ ሚያምሽ በቃ አስሚ በቃ ሌላም አለ አብሮ ሄዷል። ጧም ደግሞ ሳይነሱ ከዛ በኋላ አስተውኳት ከሷ ራሱ ለቆ ሄደ። ከዛ በኋላ የጌታ ሰው ምንድነው እስቲ አምጡት ሲለን ለካ ደም ነው። የሷም ደግሞ ሳይነሱ በአንተን ተቀላቅሎ ስለወጣ ዳነች፣ እኔም ዳንኩኝ። አሜን። ዛሬ በፊታችሁ የምቆመው ለምስክር ነው። እግዚአብሔር ያደረገልን ከምስክርናቸው የተነሳ ድል ነሱ እንደሚል እኔም ለምስክር በፊታችሁ ቀርባለሁ። ኑ ተፈወሱ ላለው ያለምንም ክፍያ ያለምንም ነገር ተፈወሱ ላለው። ሻሎም የጌታ ቤተሰቦች ሆይ ገስት ሃውስ አይደለም፣ በብር አይደለም፣ በነፃ ተፈወሱ ላለው። ከድሮ 24ቶቹ እንዳሉት እኛ ምን ሰጠው ነገር የለም፣ ብርና ወርቅ አይደለም፣ እኛ ምን ሰጠው የዘላለም ሕይወት ነው እንዳሉ እሱ የሚሰጠው የዘላለም ሕይወት ነው። ኑ ተፈወሱ ላለው። ሻሎም ይህንን ቲዩብ የምትከታተሉ በዓለም ዙሪያ ያላችሁ ቅዱሳን አማኝ ያልሆናችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ስለ እናት አንስተ ነበርና ሳይነስ ብቻ እንዳልነበረ ለወቅቱ እዚህ ቦታ ስትመጡ የሳምባ ቁስለት ከባድ የሳምባ ቁስለት ስላጋጠማቸውም አክም ይህንን በመስረጃ አስቀምጠው ነበር። እንዴት ነው ይሄ ነገር? ከዛ በኋላ እናት እንዴት ሆኑ? የሳምባ ቁስል ነገር አልትራሳውንድ ተነስታ እና ሲዲስካን አሰርተን ነበር። ሲዲስካኑን ደግሞ መገናኛ 22 ጎላጎላ አካባቢ ይነበብ ተባለ። ሲነበብ ደግሞ አይነበብም ነበር። ወደዛ ሄደን ስናስነበው ሳምባ ቁስል ያሳያላል። ከዛ በኋላ ደግሞ እግዚአብሔር ቸርነቱ ማዕራት በዚህ አካባቢ ነበር። በዚህ ቤተክርስቲያን ተማረችው። ከዛ በኋላ ቼክ ነበራት። ቼክ ስንሄድ ምንም የለም። ሻሎም ቼክ አፕም ምንም አሳይም። she is free in the name of Jesus from her sickness። አንድ ነገር ልጠይቅ በዚህ አጋጣሚ ወንድሜ፣ ዛሬ ለምስክርነት ወደዚህ ቤት መጥተሃል። ክራይስት ዘ ፋውንቴን ኦፍ ላይፍ ኢንተርናሽናል ቸርች ብዙ ሰዎች ለምስክርነት ቆመዋል። ምን ተገረም? እግዚአብሔር እንዴት አየው? እግዚአብሔር ቸርነትና ምሕረቱን ሰዎች ሲመሰክሩ አንዳንዱ በጣም ልብ የሚነካ ነበር። እንዴት አየው? ያየሁት በጣም ነው ተደነቅኩት። ምክንያቱም እግዚአብሔር ለልጆቹ እንዴት እንደሚራራ እግዚአብሔር ለልጆቹ ከስራት እንደሚፈታ በዚህ በእግዚአብሔር ቸርነት ተደንቄያለሁ። ሃሌሉያ ሻሎም። ዛሬም አውጃለሁ በቤታችሁ ማንኛውም በሽታ ማንኛውም የጨለማ አሰራር
ለዘላለም በክርስቶስ ኢየሱስም የተገለበጠ ይሁን፣ ለዘላለም የተነቀለ ይሁን። መንፈስ ቅዱስ ከእናንተ ጋር ይሁን በኢየሱስ ስም አሜን።